ሉላ ገዙ ለኢቢኤስ ቲቪ እጅግ ልብ የሚሰብር በእንባ የታጀበ መልእክት አስተላለፈች። ኢቢኤስ ቲቪ የአቶ አማን ፍስሐ ጽዮን ሞትን ተከትሎ በአዲሱ አመራር በርካታ የፕሮግራም ለውጦችና እንዲሁም በርካቶች ከድርጅቱ ሊባረሩ ይችላሉ የሚል መረጃዎች በስፋት እየወጡ ነው። የቤተሰብ ጨዋታ ድጋሚ ላይ መለስ ይችላልም ተባለ። ሀና ዮሐንስ ለሉላ ገዙ በስሜት የተሞላ መልእክትን አስተላልፋለች። ለጥቂት ደቂቃዎች አብራችሁን ስትቆዩ ሉላንና የኢቢኤስ ሰራተኞችን ያስለቀሰው መልእክት ምንድነው ብለን እንቃኛለን። መልእክቱንም ቃል በቃል እናሰማችኋለን። በኢቢኤስ ቤት ስላለው ሽኩቻና የሰራተኞች ስጋትም የምንላችኋለን። በርካቶች ከኢቢኤስ ቤት ይሰናበታሉ የተባሉበት ምክንያት ምንድነው ብለን ጠይቀናል። መልሱንም ታደምጡታላችሁ። የቤተሰብ ጨዋታ በተመለከተ የተሰማው ነገር በርካቶችን እያስቆጣም ይገኛል። ሙሉ መረጃውን እንነግራችኋለን። ሀና ዮሐንስ ዝምታዋን ሰብራ ስለ ሉላና ስለ ኢቢኤስ የሆዷን ሙሉ ተንፍሳለች። እሱንም የምንቃኝ ይሆናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። የአቶ አማን ፍስሐ ጽዮንን ህልፈት ተከትሎ አዲስ አመራርና በአቶ አማን ተተክቶ ቤቱን ወደፊት የሚያስቀጥል ሰው ሊመረጥ እንደሆነም ተሰምቷል። ይህም ደግሞ ቀጥታ የቴሌቪዥን ማሰራጫ ጣቢያው አሁን ካለበት ሁኔታ ወደ ኋላ እንዳያፈገፍግና ነገሮቹ እንዳይበላሹ ተብሎ አዲስ አመራርና ሰራተኞችን በትክክል ማኔጅ የሚያደርግ ሰው ሊመርጥ እንደሆነና ያም ሰው በእጩነት እየተዘጋጀ እንደሆነ ተሰምቷል። ይህንን አስመልክቶ ደግሞ አዲስ አመራር ሲመጣ ሰራተኞች ላይ ምን አይነት ጫናና ተጽዕኖ ሊያሳድር ይችላል የሚለው የብዙዎች ስጋት ሆኗል። ይህንንም ተመልክተው አዳዲስ መረጃዎች በሚወጡበት ሰዓት ኢቢኤስ ቲቪ ልክ እንደ አማንና በሱ ስር እንዳሉ ሰዎች እንዴት ሊያስቀጥል ይችላል የሚሉ ጥያቄዎችም ተበራክተዋል። ነገር ግን አንዳንድ ሰዎች እንደሚሉት ቴሌቪዥን ፕሮግራሞቹ እንዳይቋረጡና ጠንከር ያለና የኢቢኤስን ከነሙሉ ክብሩ ሊያስቀጥል የሚችል መሪ እንዲመርጡ እያሳሰቡም ይገኛሉ። ነገር ግን ሰራተኞች አዲስ የሚመጣው አመራር ቻናሉን በአዲስ መልክ ሊያዋቅር ይችላል፣ በዚህ ደግሞ በርካታ ሰዎች ተሰናብተው በአዲስ ሰዎች ሊተኩ ይችላሉ የሚል ስጋቸው ውስጥም እንደገቡ እየተናገሩም ይገኛሉ። ቀጥሎም የነጻነት ወርቅነህ ህልፈትን ተከትሎ በርካታ አዲስ ነገሮች ሲነሱ እንደነበር እናስታውሳለን። ለነጻነት ክብርና ለማስታወሻነት በሚል የቤተሰብ ጨዋታ ወደ ነጻነት ጨዋታ ይቀየር ተብሎ ተጠይቆም ነበር። ነገር ግን አሁን እየተሰሙ ያሉ ጉዳዮች የቤተሰብ ጨዋታ ከነጻነት ውጪ ማስቀጠል እንደማይቻልና የቤተሰብ ጨዋታ የመቀጠሉ ጉዳይ ከባድ ነገር ውስጥም ወድቋል። ይህንንም ተከትሎ አዲሱ አመራር የቤተሰብ ጨዋታንና አንዳንድ ፕሮግራሞችን ሊሰርዝ እንደሚችል እየተነገረም ይገኛል። የነጻነት ጨዋታ ተብሎ ቢቀየር ህዝቡ ደስተኛ ቢሆንም ነገር ግን አሁን ባለበት ሁኔታ እንኳን ስሙ ሊቀየር፣ ፕሮግራሙ ሊቋረጥ ይችላል የሚሉ መረጃዎችም ወጥተዋል። ሙሉ በሙሉ ከነጻነት ውጪ ነገሮችን ማስኬድ ስለማይቻል የቤተሰብ ጨዋታ ሙሉ በሙሉ ሊሰረዝና በምትኩ ሌሎች ፕሮግራሞች ሊተኩ እንደታሰበም እየተነገረም ይገኛል። ይህንን ተከትሎ ደግሞ ኢቢኤስ ቲቪ ላይ የሚደረጉ ፕሮግራሞች እንደ አዲስ መዋቀር አለበት የሚል አስተሳሰብ እንዳለና ኃላፊው በሚያስቀጥለው የአሰራር መንገድ ውስጥ ብዙ አዳዲስ ስራዎችን ለመስራት እቅድ እንደተያዘም ተነግሯል። ይህንንም ተከትሎ አዲስ የሚመጣው ኃላፊ ከሰራተኞች ጋር የሚኖረው መግባባት እንዴት ይሆናል የሚል ስጋቶችም መሰማት ጀምረዋል። ብዙ ሰራተኞች እንደ አዲስ ሊቀጠርና ብዙ ነገሮች ሊቀያየር እንደሚችሉ መረጃዎችም እየወጡ ይገኛሉ። የነጻነት ጨዋታ ተብሎ ሊቀጥል ይችላል ተብሎ የሚጠበቀው የቤተሰብ ጨዋታ ፕሮግራም ከሚቀየሩ አንዳንድ ፕሮግራሞች አንዱ ሊሆን እንደሚችልም ተነግሯል። የፕሮግራም መቀየሩን ተከትሎ ብዙ ሰዎች ስጋት ላይ ይወደቁም አሉ። ኢቢኤስ ቲቪ ብዙ ሰዎችን እያሰናበተ እንዳለ ብናውቅም ነገር ግን አሁን ባለው መረጃ መሰረት በአዲሱ አሰራር በርካታ የኢቢኤስ አንጋፋ ሰራተኞች ቤቱን ሊለቁ ይችላሉ የሚል ስጋቶች ተስፋፍተዋል። እንደ መረጃው ከሆነ ደግሞ ሊሆንም እንደሚችል ይጠበቃል። ይህም የሚሆንበት ምክንያት ደግሞ በዚህ በኩል የሞት ስጋት፣ በሌላ በኩል ደግሞ አዲስ አመራር ያለመዱትን ሰው ሲመጣ ደግሞ ተዋህዶ መቀጠል ትንሽ ሊከብዳቸው ስለሚችል አዳዲስ ነገሮች ሊፈጠሩ ይችላሉ የሚሉ ስጋቶች በርክተዋል። የአቶ አማን ፍስሐ ጽዮን ሞትን ተከትሎ አዲስ አመራር መቀየር ስለማይቀር የሚመርጡት አመራር ኢቢኤስን ከነሙሉ ክብሩ ሊያስቀጥል የሚችል ጠንካራ አመራር እንዲተካ በርካቶች እያሳሰቡም ይገኛሉ። በሌላ በኩል ደግሞ የኢቢኤስ ቲቪ ጋዜጠኛ የነበረችው ሉላ ገዙ እንዲህ የሚል መልእክትም አስተላልፋለች። እጅግ የምወዳችሁና የማከብራችሁ የኢቢኤስ ቲቪ ሰራተኞችና ኃላፊዎች በሙሉ እጅግ በጣም ብዙ ውለታዎችን ውላችሁልኛል። አብሬያችሁ ስሰራ በቆየው
ባለሁበት ጊዜ ከናንተ ብዙ ነገሮችን ተምሬያለሁ። አንዳንድ ጊዜ በደከመኝ ጊዜ እያበረታችሁኝ ከጎኔ ሆናችሁ አይዞሽ እያላችሁኝ ከጎኔ የነበራችሁ ሁላችሁንም ከልብ አመሰግናለሁ። አሁን በዚህ ሰዓት ኢቢኤስ ቲቪ ያለበት ሁኔታ ልቤን እጅግ አሳምሞታል። ያልጠበቅኩትና አስቤ የማላውቃቸው ነገሮች እናንተ ጋር እየመጡም ይገኛሉ። በተደጋጋሚ የምወዳቸው ወዳጆቼንና አብረውኝ በስራ የቆዩ ሰራተኞችን አጥቻለሁ። እኔ ደግሞ ለኔ መቼም የማልጽናናበትና ግራ ያጋባኝ እስከዛሬ ድረስ የተፈጠሩ ነገሮችን እንዳላምን ያደረገኝ ሁሌም የሚያስለቅሰኝ ጉዳይ ነው። በኢቢኤስ ቤት የቆየሁበት ሰዓት ረጅም ዓመታቶችን የተሻለ እድል ተሰጥቶኝ ከፊቱኝ መርቻለሁ። አንዳንድ ነገሮችን እንኳን በማበላሽበት ሰዓት አይዞሽ በርቺ እያላችሁ ትልቅ ቦታ እንድደርስ እድል ስለሰጣችሁኝ ብዙዎቹ በሚሰናበቱበት ጊዜ እኔ እዛ ቤት እንድቆይ እድልና ጊዜ ሰጣችሁኛል። አብሬያችሁ በመስራቴ ትልቅ ደስታና ትልቅ ክብር ይሰማኛል። ነገር ግን አሁን ቀጥሎ ባለው የህይወት መንገድ ውስጥ ኢቢኤስ ቴሌቪዥን ሰው ያስፈልገዋል። የሚደግፈው ቀጥሎ ፕሮግራሞችን የተሻለ ቦታ የሚያደርስ ትላልቅና ጠንካራ ሰዎችም ያስፈልጉታል። ይህንንም ተከትሎ አሁን እናንተ እዛ ቤት ያላችሁን ምንም ፍራቻ ሳይሰማችሁ አብሯችሁ በሚሰራ ሰውና ቀጥሎ ስለሚፈጠሩ ነገሮች ሰግታችሁ ስራችሁን እንዳትለቁ መልእክቴን አስተላልፋለሁ። ምክንያቱም ፈጣሪ በጠራን ሰዓት ሁላችንም እንሞታለን። ሞት ሆን ተብሎ የሚመጣ ነገር አይደለም። እኛ ሁላችንም ወረፋችንን የምንጠብቅ ተረኞች ነን። መቼ ወደ ፈጣሪያችን እንደምንሰበሰብ አናውቅም። ነገር ግን ሁላችንም ዛሬ ላይ ያለውን ወሬና ንግግር ትተን ሁላችንም አብረን የነበሩ ሰራተኞችና ኃላፊዎች ጭምር አጥተናል። ነገር ግን ሳትፈሩና ሳትደነግጡ እዛ ቤት በደስታ ቀጥሉ። ማን ያውቃል አንዳንድ ጊዜ ፈጣሪ የእናንተን ጽናት ሊፈትን ፈልጎ ብዙ ፈተናዎችን ወደ እናንተ ሊያመጣ ይችላል። ስለዚህ ያንን አይታችሁ ኢቢኤስ ቲቪ ለቃችሁ ሳትወጡ ኢቢኤስ ሰው ስለሚያስፈልገው እዛ ቤት እንድትቆዩና አብራችሁ ጠንክራችሁ እንድትሰሩ ስትል መልእክቷን አስተላልፋለች። ሀና ዮሐንስም ሉላን አስመልክቶ አዲስ ነገርም ተናግራለች። ከዚህ በፊት ሁላችንም የምናውቀው አንድ ፕሮግራም አለ። ሀና ዮሐንስ ስታዘጋጁ የነበረው እንተዋወቃለን ወይ የሚለው ፕሮግራም ሀና ከኢቢኤስ ስትለቅ ሙሉ ፕሮግራሙን ለሉላ ተሰጥቶ እንደነበር እናስታውሳለን። ያንን ተከትሎ ሀና ዮሐንስ ሉላ ገዙ ላይ ቂም ይዛ ልባሽ አክሮባት ስለ ሉላ ብዙ እንዳወራችም ይታወቃል። ከስራዎችም ሀና ሉላን አንዳንድ ነገሮች መናገሯንና ሉላን ማስቀየሟ የሚታወቅ ነው። ታዲያ አሁን ላይ ይቅርታም ጠይቃለች። ሀና ዮሐንስ እንዲህ ስትልም ተናግራለች። በሰዓቱ በነበረኝ ሁኔታ ስሜታዊ ሁኜ አንዳንድ ነገሮችን ተናግሬ ሊሆን ይችላል። ነገር ግን አሁን የገባሽበት ሁኔታ እጅግ ልቤን አሳዝኖታል። በኢቢኤስ ቤት ብዙ ዋጋዎችን ከፍለሻል። ነገር ግን አሁን በኢቢኤስ እና በአንቺ መካከል በተፈጠሩ ነገሮች ያዝኛለሁ። ውዷ ጓደኛዬ፣ በሰዓቱ በነበረኝ ስሜታዊነት ያስከፋውሽን ሁሉ ይቅርታ አድርግልኝ። በአንቺ ሳይሆን በኢቢኤስ ውስጥ ባለው ሁኔታ ነው የተናደድኩት። እኔ ከስራው የነበረውን ፕሮግራም አንቺ መቀጠልሽ ሳይሆን በሰዓቱ ያናደደኝ እዛ ቤት መሰናበቴ ነው። ስለዚህ በሰዓቱ በአንቺ ላይ ያወራሁት ነገር ሁሉ ይቅርታ አድርግልኝ የሚል መልእክትም ለሉላ ገዙ አስተላልፋለች። ውድ የቻናላችን ቤተሰቦች የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። መልካም ጊዜ